እቺን ያዛት በእናቴ በፍቅረኛ ኳላ እየመጣን ካፌ መሆን አስመስልልኝ። ስማ አንተ ምን ይገትራል? ስራ አትሰራም እንዴ? ምን ልርዳሽ? እኔ እናት አንተ ለኔ ለራስ ረጅ ያስፈልጋል። ምን ስራውን በስራት ማሰራው ላባረ እንዴ? ምንድነው የፈለግሽው? አልገባኝም። እቺን ያዛት በእናቴ በፍቅረኛ ኳላ እየመጣን ካፌ መሆን አስመስልልኝ። እንዴ እሺ ትዬ፣ እሺ በደንብ ሰራለሁ። ምን ሰራላችሁ? ከየት ማንስቼ ሰው ባደረኳችሁ ጥጋባችሁ አልተቻለም። ምንድነው? አይ አለቃችን እየተቆጣችን ነው። ምን አገባ? ምንስ ወን በገዛ ካፌ። አሁንም እንደዚህ ነው ሰው የምታናግሪው? አንተን ንግግር የምታስተምረኝ? ስንት ድርጅት እኮ ማስተዳድር ሴት ነኝ። እንዳንተ በነበርኩበት አልተገኘሁም። ማ እኔ? ኧረ ተይ አንተ ምን አገባ? ሂድ ወደ ስራ። ስለ አለቃዬ እንዴት አያገባኝም? እኔ አናግራለሁ አልኩኝ አይደል? እንደ ሂድ ወደ ስራ። አለቃው እኮ እኔ ነኝ። አንተ ግን ምን እያረክ ነበር? የድሮ ፍቅረኛዬን የኔ ቤት እንደሆነ አስመስልልኝ ላስቀናው ብላኝ ነው በገዛ ቤት። እድሜ ልክሽም በውሸት መኖር አያሰለችሽም? ልቀቀኝ። ስሚ እንኪ ብርሽን። የድሮ ፍቅረኛሽ አለቃዬ እንደነበር አውቃለሁ። ላስተምርሽ ብዬ ነው። የውሸት ከመኖር የእውነት መሞት ይሻላል። ምን ይባላል?